አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተወደዳችሁ የተከበራችሁ የገነት ከዲር ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ያለው ዛሬ ከነኩሽናዬ ነው የመጣሁት። ምሳ ልሰራ ነው። ምሳ ለማሳየት አይደለም አመጣጤ ለሁለት ነገር ነው። አንደኛ የቀን ውሎያችን ምን ያህል ቢዚ እንደሚያደርገን ለማሳየት፣ ሁለተኛ ብዙ ሰዎች ዩቱብ መስራት ፈልገው ወይ ደግሞ ዩቱብ እየሰሩ ዩቱብ መንደር ውስጥ ያሉ ልጆች ራሱ ከቲክቶክ ቪዲዮ እያመጡ ሁሌ ዩቱብ እየቀጣቸው ወይ ደግሞ ሁሌ በጨለማ ሌብ እየገቡ አይቆጥርልንም፣ ሰዓት አነሳብኝ፣ እንደዚህ ሆነ፣ ቪዲዮ መስራት አልችልም፣ ኢትዮጵያ ስገባ ነው ቪዲዮ የምሰራው፣ አሁን አይመቸኝም፣ ቦታው አይመቻችም፣ መስራት ስለማይመቸኝ ነው፣ ቦታው ትንሽ ነው፣ እንደዛ ነው፣ በዚህ ወጥቶ በዛ ወጥቶ የሚሉ ልጆች አሉ። እህቶች ቪዲዮ ለመስራት ግዴታ የተመቻቸ ቦታ፣ የማምር ቦታ ወይ ደግሞ እኔ ለብሼ ዘንጬ ምናምን አይደለም ቪዲዮ ለመስራት የሚያስፈልገው። ግዴታ ቪዲዮ የራሴ መሆን አለበት እንጂ ዩቱቡ የኔን መዘነጥ አይደለም የምፈልገው፣ ወይ ደግሞ የኔን አለባበስ አይደለም የምፈልገው። ሲጀመር እኛ ኢትዮጵያኖች ነን ስላችሁ የበታችነት ወይ ደግሞ ሌላ ነገር ማለት ሳይሆን እኛ አስተዳደጋችን ውጪ ላይ ነው። ውጪ ላይ ስላችሁ ውጪ ላይ ስንጫወት ነው ያደግነው። ከጎረቤት ልጆች ጋር ምናምን ነው ያደግነው። ትምህርት ቤት ወንዱ ከሴቱ ሴቱ ከወንዱ ስንቀመጥ ነው ስንማር ያደግነው። ምንም የማስፈራ ነገር የለውም ማለት ነው። አሁን የአረብ ልጆች ስታዩ አስተዳደጋቸው ቤት ውስጥ ስለሆነ ከሰው ጋር ስለማይገናኙ የምማሩበት ትምህርት ቤት ውስጥ ሴቶች ብቻ ስለሆነ እስላማዊ እንትን ስለሆነ ምኖር ትንሽ ከበድ ላቸዋል። አሁን እነሱ እኛ የእነሱን ባህል ለምደን ወይ ደግሞ በእነሱ መንገድ ሄደን እንደዛ የምከብደን ነገር አለ። አንደኛ ያ እምነታችን ስለሆነ ግዴታችን ነው። ሁለተኛ እኛ እንደ አረብ ልንኖር አንችልም። የምንኖርበት ምክንያት እኛ ኢትዮጵያኖች ርስቅ ለመፈለግ ሁሌ ውጪ ላይ ስንሯሯጥ ነው። እነሱ ባላቸው ይህ ወቅርታ በመሀል ስጠራ ቪዲዮ እያቆምኩኝ ነው። ምንም ማድረግ አይቻልም ስራ ስለሆነ እና ምን ልላችሁ ፈልጌ ነው። እኛ የሆነ ያለ ፍራቻ ያደግን ነን። ገብቶቻል። ፍራቻ ነገር የለብንም። እንደ አረቦች ልንኖር አንችልም። አረቦች ወንዶች ናቸው ሁሉንም ነገር ተሰርቶ ገታስቶ አምጥቶ ቤት ውስጥ የሚሰራፉት። እኛ ደግሞ ዛሬ ላይ ያለነው ትውልድም ሆነ ትላንትና ያለው ትውልድም ከችግርም አንጻርና ከወንዶችም ስንፍና የተነሳ እኛ ራሳችንን ብዙ ነገር የምንሰራው። እናት ብዙ ነገር ሰርታ ነው ልጆቿን ለሆነ ቦታ የምታደርሰው። ትልቁ እንትን የምትወስደው እናት ነች። ስለዚህ እናት ቀኑን ሙሉ ውጭ ላይ ስትሯሯጥ ነው የምትውለውና እኛም ያ ደረጃ ይጠብቀናል ማለት ነው፣ ውጭ ላይ መሯሯጥ። ለዛ እንደ አረቦች ቤት ውስጥ ተቀምጠን አዝተን ምግብ ብቻ ሰርተን ምናምን እንደምንውለው ኢትዮጵያ ስንሄድ ልንውል አንችልም። ኢትዮጵያ ስንሄድ ወይ የሆነ ሱቅ ቦታ ይኖረናል እንደምንሰራ፣ ወይ የሆነ ገበያ ላይ ሊሆን ይችላል፣ ሻይ ቤት ሊሆን ይችላል፣ የሆነ የራሳችን ስራ ይኖረናል። ማንም እንደዚህ እንደ አረብ ቤት ውስጥ ቁጭ ብሎ ሰርቶ የማስፈልገውን ነገር አሟልቶ የሚኖር የለም ኢትዮጵያ ሄዶ ማለት ነው። ለዚህ ፍራቻ አያስፈልጋችሁም። አንዳንድ ሰዎች በራሳቸው የምታፍሩ በራሳቸው የምትሉ አለ። አንደኛ የፈጠረሽ አላህ ነው። እንዳንቺ ቆንጆ የለም፣ እንዳንቺ ሁሉ ነገር ያለው የለም። ምንም አልጎደለብሽም። ምክንያቱም ጤነኛ ነሽ። ገብቶሻል። ከአንቺ በላይ ቆንጆ ሊኖር ይችላል። አንቺ ለራስሽና ለምወድሽ ሰው ቆንጆ ነሽ። አንቺን የማክል መቼም የለም። አንደኛ ነሽ። በቃ ለምወድሽ አንደኛ ነሽ። ማንም የለም። ለራስሽ አንደኛ ነሽ። ምክንያቱም አላህ ሙሉ አድርጎ ፈጥሮ አቁሞ በሽተኛ አላረገሽም። አይንሽ አልጠፋም ወይ ደግሞ ጆሮሽ ሳይሰማ ቀርቶ አይደለም። እየሰማሽ ነው፣ እያየሽ ነው፣ እየሰራሽ ነው፣ ቆመሽ እየርሽ ነው። ምን ጎደለብሽ? አልሐምዱሊላህ ምንም የጎደለብሽ ነገር የለም ማለት ነው። ምንድን ነው ማሰራሽና አንቺ ዩቱብ ከፍተሽ ከቲክቶክ መንደር ቪዲዮ እየለቃቀምሽ ቪዲዮ ለመስራት ፈርተሽ ወይ ደግሞ የሆነ የተመጣጠ የአማራ ልብስ ምናምን ሰርተሽ እንደዛ ለምን ራስሽን ታሳመኛለሽ? እንደዛ ማሳመን የለብሽም። ካላስ ይሄ ስራ ነው። ገብቶሻል። ስራዬ ነው ዩቱብ ላይ እንደዚህ አይነት ነገር ሰራለሁ ብለሽ እስከ ከፈትሽ ድረስ ስራ ነው። ስለዚህ ባለሽበት ቦታ አጠር ያለች ቪዲዮ የራስሽን ሰርተሽ የሆነ ቦታ መድረስ እቺ ዩቱብሽን ለፍተሽበት እንቅልፋተሽ ሰርተሽ በኋላ ላይ አንቺ አንተ የቲክቶክ ቪዲዮ የሰው ቪዲዮ እየጫንሽ
የሚያነሳብሽ ማለት ነው። መሆንሽን ማነሳብሽ፣ ሰዓትሽን ማነሳብሽ፣ ከዛ የምታለቃቅሽ ማለት ነው። እና ስለዚህ ባለሽበት ቦታ የ10-15 ደቂቃ ቪዲዮ መስራት ምንም አይከብድም። ገብቶሻል? በራስሽ መተማመን ይኑርሽ። አረብ ቤት ውስጥ እንደቀረሽ ቀርተሽ አይደለም የምትኖሪ። ትወጫለሽ፣ ኢትዮጵያ ትገቢያለሽ። ገብቶሻል? ኢትዮጵያ ባስ ላይ ማለት ነው። ባስ ላይ ተጭነን እንሄዳለን። አሁን እንደ አረብ መኪና ወጣ ብለን የቤት መኪና ውስጥ ገብተን የሆነ ቦታ ሄደን እንደምንመጣ አይደለም። ኢትዮጵያ ገና ባስ ላይ አንድ ኩርሲ ላይ ለ4 ለ5 በዚህ ጋር አንዱ አንቺ ስጫነብሽ፣ አባትሽ በዚህ ጋር ሲቀመጥ፣ አጎትሽ የሚሆን ሰውየው በዚህ ጋር ሲቀመጥብሽ ነው የምንሄደው። ይሄ ይጠብቀናል። ኢትዮጵያ ላይ እንደ ድሮ ኑሯችን ተመልሰን እንኖራለን። የአረብ ኑሮ እዚሁ ነው የምቀራው። በራሳችሁ መተማመን ይኑራችሁ። የራሳችሁ ቪዲዮ ስሩ። ቪዲዮ ለመስራት ቦታ ትመጡ። ምን ችግር አለው? እኔ አሁን ከነኩሽ ነው ይሄው ምግብ እየሰራው ነው። ምን ችግር አለው? ምንድን ነው? ምን ይጎላል? ምን ይመጣል? ምን ችግር አለው ነው። ዋናው የራሴ ቪዲዮ መሆኑንና የራሴ መልእክት የሆነ አንድ ሰው ዩቲዩብ ሲከፍት የራሱ እቅድ ይዞ ነው የምከፍተው እንጂ ዝም ብሎ ዩቲዩብ ወይ እንደ ቲክቶክ መንደር ልደወርበት ወይ ደግሞ እንደ ፌስቡክ እስቲ አገሪቷ ምን ላይ ነው ያለው ብሎ አይሽ አይደለም የከፈተው። ዩቲዩብ ቢዝነስ ሰፈር ስለሆነ ቢዝነስ ሰራበታለሁ የሆነ የራስሽ እቅድ ኖሮሽ ነው። እኔ አሁን የራሴ እቅድ ኖሮኝ ነው። አንደኛ እኔ ሁሌ በጭንቅላቴ ውስጥ በየቲምነት ውስጥ ስላደኩኝ የቲም ማለት በሌላ ውስጥ እምነት ያላችሁ ላይገባችሁ ስለሚችል ያለ አባት ስላደኩኝ ያሳደገኝ ድርጅት አባት ማጣቴ እንዳይሰማኝ ሁሉ ነገር በየ3 ወር ቢያንስ በኢትዮጵያ ከ10,000 ብር በላይ የሚሆን በየ3 ወር እየተላከልን ነበር ከዚህ ከሳውዲ አረቢያ ያሳደገኝ ድርጅት ማለት ነው። ያ ድርጅት ባይኖር ከባድ ነበር ማለት ነው ለኔ ማደግ። ምክንያቱም እናቴ መሰረት ስለማትችል ማለት ነውና ያ ድርጅት ስላለ በየቲምነት ውስጥ ተመዝግቤ በዛ ድርጅት አደኩኝ ማለት ነውና ብዙም ጊዜ አስባለሁ። ዛሬ ላይ ለደረስኩት ነገር ሳስብ ያ ድርጅት ለኔ በጣም ትልቅ ባለውለታዬ ነው። በዛም ጊዜ ስረዳኝ የነበረ ሰውየው በህይወት ካለ አላህ የተመኘውን ሁሉ ይስጠው፣ ጤናውን አይንሳው። አላህ ጠይቆ ምንም አይጣ። በህይወት ካለ ደግሞ አላህ በጀነት ይወፍቀው፣ ዘሩን ያብዛለት። ምንም ልለው አልችልም ከዚህ በላይ በጣም ያኔ በህይወት ላይ ዛሬ ላይ አድጌ በዛን ጊዜ ያ ድርጅት ስረዳንና ቢያንስ በ3 ወር 10,000 ብር በላይ አንዳንዴ 20,000 ብር የሚሆንበት ጊዜ አለ። አስቡ። ይሄ የዛሬ 15 ዓመት 18 ዓመት በፊት ነው የምላችሁ እኔ ልጅ ሆኜ ማለት ነውና በዛን ጊዜ ትልቅ ነው ይሄ ገንዘብ በኢትዮጵያ ላይ ትልቅ ነው። እንደዛ ስላክልን ነበር። ይሄ አለል ኸይር የሚባል ሳውዲ አረቢያ ላይ ያለ ኢትዮጵያ ላይ ስረዳ ነበር። እዛ ውስጥ ከምረዳ ልጆች አንድ ነበርኩኝና ዛሬ ላይ አድጌ ራሴን ችዬ እድሜ እየገፋ ሲሄድና ቆሜ ወደ ኋላ ሳስብ ያ ድርጅት በጣም ባለውለታዬ እንደነበረ ስለምሰማኝ እኔ እንዴት ነው ባለችኝ አቅም ሰው ለመርዳት ግዴታ እኔ ባለ ሚሊዮን መሆን የለብኝም። ሰው ለመርዳት ግዴታ እኔ ሀብታም መሆን የለብኝም። እኔ በጥሩ ንግግር ራሱ ሰው ከረዳው አንደኛ እርዳታ ነው። በጥሩ ሀሳብ ራሱ ሰው ከረዳው አንደኛ ሀሳብ ነው። እንደኔ አመለካከት ማለት ነው። እንደኔ በየቲምነት ውስጥ የማድጉት እንደኔ አባታቸውን የተነጠቁት እንደኔ አባት የሞተባቸው ልጆች እንዴት ነው ልረዳቸው የምችለው ነገር ሁሌ እያሳስበኝ ነበር። ከዛ እንደ ድንገት ፌስቡክ ላይ በጣም የፌስቡክ ደንበኛ ነበርኩኝና አሁን አጥፍቼዋለሁ። ፌስቡክ ላይ ሰኢድ የመን የሚገኘው ልጅ ሰኢድ ማን እንደሆነ አላውቅም፣ ይመስለኛል ሰኢድ አደም መሰለኝ ስሙ ባልሳሳት፣ ብቻ በሰኢድ የታወቀ ነው ዩቲዩበር ማለት ነውና ሰኢድ ከዩቲዩብ ስንት አገኘ ምናምን ብሎ ሲጠይቁት 6 ሚሊዮን አገኘዋል። እንዴ ከዩቲዩብ መንደር 6 ሚሊዮን አይደለም 600,000 ብር የሚገኝ ከሆነ ለምን ዩቲዩብ ሰርቼ አንደኛ እነኚህን ልጆች መርዳት የምፈልገውን የሆነ ነገር አላህ ብሎ ከረዘቀኝ ቤትና ቦታ ስላለኝ ሰብሰብ አድርጌያቸው ለማኖር እችላለሁ። ለሀገር አላህ ካበቃኝ ለወደፊት ሳድግበት። ሁለተኛ ደግሞ የአረብ ሀገር ሴት ታሪኳ ተወርቶ የማያልቅ ያሳለፍኩት ውጣ ውረድ ብዙ ችግር ነው ያሳለፍኩት ልጅ ነኝ እዚህ ማለት ነው። አብሶ በኮንትራት ላይ ውጭ ላይ ስሰራ ራሱ ብዙ ውጣ ውረድ ያሳለፍኩ ነኝ። ስስቅ ደስተኛ ልመስላችሁ እችላለሁ። ብዙ ሰዎች ብሎኛል፣ ድንቡሼ ነሽ፣ ስትስቂ ደስ ትያለሽ፣ ሳቅታ ነሽ፣ ማሻአላ ምናምን እላለሁ። ችግር ሳይኖርብኝ ቀርቶ እኮ አይደለም የምስቀው፣ ከነ ችግሬ ነው የምስቀው። ሳቄን አምጥቼው ችግሬን አለጀርባዬ አድርጌ ነው እንጂ ችግር አጥቼ አይደለም። እናንተም የምስቁ ሰዎች ሁሉ ደስተኛ አይምሰላችሁ። ግዴታቸው ነው የምስቁት፣ መሳቅ ስላለባቸው መኖር ስላለባቸው እንጂ ችግር ሳይኖርባቸው አይደለም። እንደውም ችግር ካለበት አንደኛ የምስቆ ሰው ነው። ከባድ ችግር ያለበት ሰው የምስቅ ሰው ጀርባው ላይ የተሸከመ ብዙ ሸክም አለበት፣ ጀርባው ችሎ ነው እንጂ ማለት ነውና
ጀርባው ላይ ብዙ ሸክሙን ተሸክሞ ነው ማለት ነው። ስለዚህ ብዙ ትስቂያለሽ፣ ሳቅታ ነሽ ለምትሉኝ፣ ድንቡሼ ነሽ ለምትሉኝ ማለት ነው የውስጤን በውስጤ አድርጌው ነው። እና ቪዲዮ ላይ የምታዩ ሰዎች ሁሉ ደስተኛ አይምሰላችሁ። በጀርባችሁ ብዙ ህመምና ብዙ ቁስል ብቻቸውን ሲሆኑ ወይ ስተኙ ብዙ ሀሳብ የሚመጣባቸው ናቸው። እና 100% ባይሆንም 95% እንደዛ ናቸው። ከዛ ውስጥ እኔ አንደኛው ነኝ። ብዙ ችግርና ብዙ ሀሳብ ያለብኝ ግን አለጀርባዬ ነው የማረጋቸው። ለ5 ደቂቃ ብቻ ነው የማስብበት። ምንም ማድረግ አልችልም። ሁሉ ነገር አላህ የሰጠኝ ነው። አላህ እንደማረገኝ ነው ማረገኝ መሆነው እንጂ እኔ እንዳረኩት አይደለም። እኔ እንደ ሀሳቤ ብሆን ራሴን ጠፍጥፌ የዓለም ቆንጆ፣ ራሴን አስተካክዬ የዓለም ሀብታም፣ በቃ እዚች ምድር ላይ የሚያስፈልገውን ነገር ለሰው ልጅ የሚያስፈልገውን ነገር ሁሉ ለራሴ ያደርግ ነበር። ግን አይቻልም። ምክንያቱም እኔ ሳይሆን አላህ የሰጠኝን ብቻ ነው እኔ መቀበል የምችለው። የተሰጠኝን ብቻ ነው፣ ያልተሰጠኝን መቀበል አልችልም። እንደዚህ ልጎርስ ያዘጋጀሁትን አላህ ካልፈቀደ ከእጄ ወርቃ ወይ ዝባላ ትገባለች ወይ ለሌላ ሰው ርስቅ ትሆናለች። እኔ ሰርቼ ያመጣሁት ገንዘብ አላህ ካልፈቀደልኝ የኔ ሊሆን አይችልም። እኔ እኮ ነኝ ሰርቼ ለፍቼ ደክሜበት ያመጣሁት። ስለዚህ ብዙ ማሰብ ብዙ መጨናነቅ አያስፈልግም። ባለችን ነገር እንኩራ፣ ባለችን ነገር እንተማመን። የሆነ በቃ እኔ የዓለምቷ ቆንጆና ሀብታም ነኝ ብለን እራሳችን ማሳመን ነው። እና ዩቱብ የከፈትኩኝ አንደኛ ምስኪንን ልረዳበት፣ ሁለተኛ ታሪክ ልሰራበት። የአረብ ሀገር ሴቶች ዩቱብ ሳድግ ኢንሻአላህ በተርቲብ ሰራበታለሁ። ሁለት እሱ እዛ ጋር ነው የቪዲዮ አሰራሩን ነግራችኋለሁ። ሁለተኛ ሀሳቤ ማለት ነው። አንደኛ ሀሳቤ ይዤ የመጣሁት ቪዲዮ ለምትለቃቅሙ ዩቱብ እንደለቃቅማችሁ አንስቶባችሁ ሰዓት አነሳብን መሆን ያነሳብን እንደዚህ ሆነ ቦታ አይመቻችም ምናምን ኢትዮጵያ ስንሄድ ዛሬ አንቺ በራስሽ መተማመኑ ጠፍቶብሽ ኢትዮጵያ ስትሄጂ ከየት ታመጫለሽ? ጭራሽ ኢትዮጵያ ስትሄጂ እኮ ማለት ነው ኢትዮጵያኖች አይጥ አርግቶ ነው የማዩሽ። ምን ነካሽ? ምክንያቱም አንቺ መደበቅ ብቻሽን መሆን የሆነ በቃ ቤት ውስጥ መንኮትኮትን ብቻ ነው ለ10 ዓመት ለ15 ዓመት የለመድሽው ማለት ነው። እና እዛ ሄደሽ ራሱ ከነሱ ጋር አንደኛ እነሱ ትጫዋላችሁ አሉ ማድረግ እኔ የምንጫዋ አይመስለኝም። እኔ ቀስ ብዬ ማወራ ነው የምትመስለኝና ኢትዮጵያኖች ብዙውን ጊዜ እብድ ነው የምንመስላቸው። ግን እንደኛ ጤነኛና እንደኛ ጥሩ እንደኛ ሩሩ እንደኛ ያሳደግናቸው ያኖርናቸው የለም። ተው እንጂ ጤነኞች ናቸው በሉ። ጤነኛ ነኝ እኔ። አንደኛ እሱ ነው። ሁለተኛ ሀሳቤ ከአረብ ጋር ስንኖር ማለት ነው ከአረብ ጋር ስንኖር ወደድንም ጠላንም እንደ ቤተሰብ ማየት አለብን። ምን ችግር አለው? ይሄን ቤት አማና ሰጥቶኝ ኢትዮጵያ ላይ ሰራተኛ እንኳን አማና ለሰጣት ፍላጃ ይቆልፋል ለትንሽ ጊዜ። እኔ አሁን መዳሜ ለ3 ቀን እኔንና እናቷን 27 ክፍል ቤት ውስጥ የሚሆን ውስጥ ጥላ ቤቷን ክፍት አድርጋ ሄዳለች። ወረቀት የለኝም እንደፈለኩ ሰርቄ መጥፋት እችላለሁ። ግን እሷ ያመነችው ማን ነው? አንድ አላህ ነው። አውቃኝ አይደለም ዛሬ ነታቅ ፓስፖርት እኔ የላትም እቃሜ እኔ የላትም ምንም ያላት ነገር የላትም። ማንንም ያላት አንድ አላህ ነው አላት። በአላህ ስለምትተማመን ብቻ አንድ እሱ። ሁለተኛ ታማኝ ነን እኛ ኢትዮጵያኖች በአረብ ሀገር የምንኖረው ታማኝ ነን። ያኔ አንዳንድ ልጆች የማጠፉ ብኖር 98% ታማኝ ነን። ሐቃችን ጠብቀን በሰው ሐቅ በራሳችን ሐቅ የምንኖር ነን። እሱ ታዲያ ከአረቦቹ ጋር እንደዚህ ከኖርንና ኢትዮጵያኖች ጋር ሳንታመን በአረቦች ጋር አብሶ ኢትዮጵያ ላይ ብዙውን ጊዜ በሰው ቤት ሰርታችሁ በአረብ ሀገር የመጣችሁ ልጆች አላችሁ። ሰው ቤት ስትሰሩ ቆይታችሁ ማለት ነው። እንደዛ አይነት ልጆች አብሶ አይታችኋል። የኢትዮጵያን አሰሪና የአረብን አሰሪ ምን ችግር አለው? እንደ እናት ብናያት እናቴ ጋር ስኖረን ያሁን አፈር በበላሽ ውሃ በሆሽ እያለች ሽብሽባን እያወለቀች እየመታችኝ ነው ያሳደገችኝ። አብሶ አንዳንዴ በትምህርት ቤት ውስጥ ራሱ መታ ስትማታ ነው ማያት። ምክንያቱም አጥፍቼ ስላጠፋው ነው እንጂ የምትመታኝ እናቴ ጣልታኝ ወይ ደግሞ ሌላ ሀሳብ ኖሯት አይደለም። ስለዚህ ያለንበትን ሰዎች ከነሱ እየበላን ከነሱ እየጠጣን ከነሱ ጋር እየኖርን እዚህ ቤት እየተኛን የራሳችን ሽንት ቤት የራሳችን ቤት እናቴ አባቴ እኮ የራሳቸው ሽንት ቤት የላቸውም እኮ እኛ ለብቻ ሰራተኛ የራሳችን ሽንት ቤት እያለን አረቦቹን እንደ ራሳችን ቤተሰብ ማየት ለምንድን ነው የከበደን? ምን ችግር አለው? ስቆጡ በቃ ማዘር ራሱ እኮ ትቆጣ ነበር። ምን ችግር አለው? ትቆጣ መዳም ለዛሬ አይለጠፍብኝ በቃ አጥፍቼ ነው አይደል? ንብረት እኮ ነው የጠፋ። እንዴት ነው የማትቆጣ? ትቆጣ እንዴ! ማሜ ራሱ እኮ ትቆጣ ነበር። ማሜ ራሱ እኮ ትሰድብ ነበር። ከመስደብም ውሃ በሆንሽ ማለት እኮ በሞትሽ ባልተፈጠርሽ እኮ ማለት ነው። እንደዛ ብላኝ እናቴን ተቀይሜያታለሁ።
አልተቀየምኳትም። አንቺ ባለጌ ብላኝ ኢትዮጵያ እንደውም ብዙውን ጊዜ እናቶች ሲሳደቡ አንቺ ባለጌ ይላሉ ልጃቸው ስትባልግ ሳያዩ ለምዶባቸው ማለት ነው። ለክፋት አይደለም እንደዚህ የምላቸው። ያኔ የኛ እናት ራሱ እየተቆጡ እየሰደቡን እየመቱን ጓደኞቻችን ጋር ራሱ በጥፊ እያሉ ማለት ነው። በትምህርት ቤት ውስጥ እየመጡ ራሱ የሚቆጣጠሩን አሉ። እኔ አሁን እናቴ ሳላያት ትምህርት ቤት ውስጥ መታ ስትመታ ነው ማያት። ወላሂ እናቴ ጠልታኝ አይደለም፣ እኔ ማሳደግ ስላለባት ግዴታ ስላለባት ብቻ ነው። ስለዚህ እቺ መዳም ጠልታኝ አይደለም፣ ስላጠፋው ብቻ ነው። ማዘር ራሱ ትቆጣኝ ነበር። ምንም ችግር የለውም፣ በቃ እንደ ማሚ ነው ማያት። ካላስ ይሄ ቤት እስካለውበት ቤቴ ነው፣ አማና አለብኝ። እስካለውበት ቤቴ ነው፣ እየኖርኩ ነው። የራሴ የግሌ ነገር አለች፣ እየኖርኩ ነው ከነሱ ጋር ተከብሬ ማለት ነው። ቤተሰብ ጋር ስኖር እኮ ፍራሽ ራሱ የግሌ የለኝም። ፍራሽ ራሱ ከእህቶቼ ጋር ተደማምረን አይደል እንደምንተኛው። ምን ችግር አለው? የግል ነገሮች ተደርጎልሽ እየኖርሽ ገንዘብሽ ተከፍሎልሽ እየኖርሽ ከሷ ጋር ትንሽ ስትቆጣ በቃ ስንት ዓመት የለፋሽበትን ያጸዳሹን ቤት ውልቅ አርግተሽ ጥለሽ በ5 ደቂቃ ውስጥ ሰይጣን ሆነሽ የምትወጪው እለፊያት፣ ተያት፣ ትቆጣ፣ ተንጨርጭር መፍቷ ነው። ምክንያቱም ማዘር ራሱ ትቆጣኝ ነበረ፣ እናቴ ትቆጣኝ ነበር። እኔ ዛሬ ልጄን እቆጣጠፍ ነበር፣ ባልወለድኩሽ እላት ነበር፣ እናንተም ብላኝ ነበር። እኔም እያልኩኝ ነው። ምን ችግር አለው? መዳም ብትቆጣ ትቆጣ፣ መፍቷ ነው። ዝላሏት፣ በቃ እንደ ማዘር ናት በሉና እለፏት። እወዳችኋለሁ።